ሰዎቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ተመልሼ መጥቻለሁ ማለት ነው። የመጣሁትም እንግዲህ ሱመያ እና ሮዛን አይታችኋል ብዬ አስባለሁ። ሄደው የሆነ ሪል ስቴት ቤት ገዙ። ሮዛ ጋር በእርግጥ እኔ 2 ሚሊዮን ብር ያኔ ለሰርጉ ጊዜ እልም ስለነበረ በሰዓቱ ቶሎም ፕሮግራሙን ለመጨረስ እና ባሌ ላይ ስለሆነ ሽማግሌዎቹ ልልክ ያልኩ ቀን የወሰኑ ቀን ነበረ ብር ይላኩላት፣ ወደ 2 ሚሊዮን ብር ይላኩላት። ያው አንደኛ የሆነ የምትፈልገውን ነገር እንገዛዛና ለሰርጋችን እናደርጋለን ነው እንጂ እሱን ሁሉም ራሱ ለሰርግ ያልቃል ሳይሆን አንቺ ጋር የሚቀመጥልኝም እንደማለት ነው። ሰርጉን የምናደርግ ከሆነ ከዚህ ውስጥ እናደርጋለን፣ የምትፈልጊውን እንገዛዝተሽ ብሩን ስፈልግ እቀበልሻለሁ ብዬ ነበር። ይስማማ ነው እና ያንን ብር ምን አደረገችው? የዛኔ እንጋባለን ተብለን ቤተሰብ አወርተን አባቷን እንደው በደንብ ስለምተማመንበት እምቢ እንደማይለኝ እሽም እንዳለኝ ሽማግሌዎች ልከን ጨርሰን ኒካ ልናስር ነበረ እና ያ ፕሮግራም አልሆነም። ሮዛ የዛን ጊዜ ሀሳቧን ቀየረች። ስለዚህ ያንን ብር አሁን አንቺ ቢሆን አስጠይቃት ባለፈው ጭራሽን ብር አለች። እኔም ስለማምናት ነበር እሷ ላይ ያስገባሁት።